ከቁጥር 30 ጀምሮ አነብላችኋለሁ። እንደዚህ ይላል። ከኢያሪኮም ሲወጣ ብዙ ሕዝብም ተከተሉት። እነሆ ሁለት ዕውሮች በመንገድ ዳር ተቀምጠው ኢየሱስ እንዲያልፍ በሰሙ ጊዜ ጌታ ሆይ የዳዊት ልጅ ሆይ ማረን ብሎ ጮኹ። ሕዝቡም ዝም እንዲሉ ገሰጿቸው። እነርሱም ጌታ ሆይ የዳዊት ልጅ ሆይ ማረን እያሉ አብዝቶ ጮኹ። ኢየሱስም ቆሞ ጠራቸውና ምን ላድርግላችሁ ትወዳላችሁ አለ። ጌታ ሆይ ዓይኖቻችን ይከፈቱ ዘንድ አሉት። ኢየሱስም አዘነላቸውና ዓይኖቻቸው ዳሰሰ፣ ወዲያውም አዩ፣ ተከተሉ ይላል። ኢየሱስ ጌታ ነው። ሃሌሉያ። እስቲ አብዝቶ መጫው በሉ እስኪ፣ ሳትቆጡ መጫው በሉ እስኪ። አሁን እዚህ አሜን በል ስትባል አሜን ማትለው ሰውዬው ችግር ሲገጥም በደንብ ነው የምትጫወቱት። ችግር ከመግጠምና ችግር በህይወት ላይ ከመምጣት በፊት ጮሁና አሜን በሉ እስኪ። አዎ እንደ እናቴ ሃሌሉያ፣ ጌታ ይባረክ። ንግድ ሰንተር ናት እና በጣም ብዙ ሰዎች ስለሚመላለሱ ብዙ እርዳታ የሚፈልጉ ለማኞች፣ አይነ ስውራን፣ አንካሳዎች፣ እግር የሌላቸው፣ እጅ የሌላቸው፣ አይን የሌላቸው የታመሙ ሰዎች ከብዙ ሰዎች ገንዘብ ለመቀበል በኢያሪኮ መውጫና መግቢያ ላይ ነው የሚቀመጡት። እና ኢየሱስ ክርስቶስ አገልግሎ ልክ ከኢያሪኮ መውጫ ጋር ሲደርስ ብዙ ህዝብ ተከትሎ እየመጣ ያለ የሚገርማችሁ እዛ ላይ በጣም ብዙ ዕውሮች አሉ፣ ብዙ አንካሳዎች አሉ፣ ብዙ ሕመምተኞች አሉ። እና ከነሱ ግን ሁለት ዕውሮች ይላል። ባርጣሎሜዎስም ኢየሱስን ያገኘበት መንገድ ያ መንገድ ነው። እነዚህ ደግሞ ሌላ ዕውሮች ናቸው። ከኔ ጋር ናቸው። ማየት የተሳናቸው ከባርጣሎሜዎስ ሌሎች ናቸው። ባርጣሎሜዎስ አይደለም። እና እነዚህ ሁለት ሰዎች ሰሙ፣ ኮቴ ሰሙ፣ ግርግር ሰሙ። ማየት አይችሉም ግን ይሰማሉ። ዛሬ ምሽት ሰምቶ የሚለዩ ትውልድ እንደሰራላቸው አይን ያለ ከማያዩ አይን ያለ ኢየሱስ መሆኑን እያወቁ ቁጭ ያሉ ሰዎች አሉ። መለወጥን ያልፈለጉ ሰዎች አሉ። ማየት አይችሉም ግን በኮቴ ኢየሱስን ለዩ። ማን ነው ይሄ ስል ኢየሩሳሌም ሰው የጋሊላ ሰው የአይሁድ ማን ነበር? ኢየሱስ የሚባለው ሰው እኮ ነው። በማርያም በሚልበት ኖ አይደለም አለ። ዛሬ ልመናዬን እንደ ሰው አላደርግም። የዳዊት ልጅ ሆይ የምን ድምፅ አሰሙ። አንድ ሰው አሜን ይበል። የሚገርማችሁ እንደ ቀድሞ ሰው በሚለምኑት ልመና አልለመኑም። በእግዚአብሔር በእንትና በሚል ልመና አልመጡም። ይሄ የዳዊት ልጅ መሐሪ ነው አሉት እና ይምረናል አሉት፣ ይፈውሰናል አሉት፣ ካለንበት ችግር ያወጣናል ብሎ ጮክ ባለ ድምፅ እንደዚህ አሉት፣ የዳዊት ልጅ ሆይ ምንድን ነው ሲባል ማረን አሉት። ማረን ያሉበት ምክንያት ለምን መሰላችሁ? በብሉይ ኪዳን ላይ በሽታ የኃጢአት ምክንያት ነው ተብሎ ይገመታል። አንድ ሰው ሰውነቱ ላይ ለምጽ ካለ፣ አንካሳ ከሆነ፣ ዕውር ከሆነ፣ የሆነ ሰውነቱ እየሰለለው ሰው ከሆነ ማን ነው አሉት። ዮሐንስ ወንጌል 9 ላይ ታውቃላችሁ አይደል? ማን ነው ይሄ ሰው ዕውር ሆኖ እንዲወለድ እናቱ ናት አባቱ ነው ወይ ይሄ ሰው? አየህ፣ በሽታ የኃጢአት ምክንያት ነው ብሎ ስለሚያስቡ በማን ምክንያት ነው ይሄ ሰው ዕውር ሆኖ እንኳን ቢወለድ በኃጢአት ምክንያት ነው አሉት። ከዘር መንዘር የሚወራረስ ኃጢአት አለ፣ በሱ ምክንያት ነው ብሎ ተናገረው። ዛሬ እናገራለሁ፣ ከዘር መንዘራችሁ ወደ ህይወታችሁ የተላለፈ ዛሬ መስመር ይቆረጣል። ልቀቁና ባካችሁ አሜን በሉ። ስለዚህ ማን ነው ብሎ ኢየሱስን ሲጠይቁ እናቱም አባቱም እሱም ኃጢአት አልሰራም አለ። እና ከየት ነው መጣው? ከየት ነው የመጣው ብሎ ኖ አይደለም፣ የእግዚአብሔር ስራ በእርሱ እንዲገለጥ ነው አለ ኢየሱስ። ምን አይነት ስራ ነው ሲባል አሁን እፈውሳለሁ፣ ብዙ ሰዎች የእግዚአብሔር መንግስት ይቀላቀላሉ። አንድ ሰው ጮሆ አሜን ይበል። ኢየሱስ ሲፈውስ ብዙ ሰዎች በኢየሱስ ይደነቃሉ። ብዙ ሰዎች የእግዚአብሔር መንግስት ማየት ይጀምራሉ፣ መቀበል ይጀምራሉ፣ መከተል ይጀምራሉ። ለአንድ ሰው ድህነታችሁ፣ መከራችሁ፣ ማጣታችሁ፣ ግራ መጋባታችሁ፣ ተስፋ መቁረጣችሁ ዛሬ በህይወታችሁ ላይ የእግዚአብሔር ክብር ይገልጣል። ልቀቁና ባካችሁ አሜን በሉ። ለአንድ ሰው ከዚህ ሰዓት ጀምሮ መዝገቡ ይገላበጣል፣ በሮቹ ይከፈትለታል። ኧረ በተዘጋ በር ላይ የእግዚአብሔር ክብር ይገለጣል። ነገር ተበላሽቷል፣ የእግዚአብሔር ክብር ሊገለጥበት ልቀቅና አሜን ብለው ውሰድ። ስጮቻችሁ ራሱ ላይ የእግዚአብሔር ክብር ሊገለጥ ነው ብሉ ባካችሁ። ሰዎች በእናንተ ህይወት ላይ ያወሩ ጉዳይ ካለ ደስ ይበላችሁ። እሱ እኮ እንደዚህ ስለሆነ ነው። ኢዮብን እኮ የአጎቱ ልጆች ነዘነዙት። አንተ እኮ እውነትና ቀን ብትሆን አሉት፣ እግዚአብሔር ስላንተ ከዙፋን ይነሳል። ይሄ ባይዞ ፈሊጥ ቃል ነው፣ ሹር ነው። እኛ ለልብስ የምንጠቀመው ቃል አለ፣ ጠላት የተጠቀመው ቃል ነው ለኢዮብ። አንተ እኮ ኢዮብ ግን አይደለም፣ ጻድቅ አይደለም፣ መልካም ሰው አይደለም። ወዳጆቹ መጥተው እንደዚህ ያሉት፣ አንተ እውነትና ቀን ብትሆን እኮ እግዚአብሔር ስላንተ ከዙፋን ይነሳል። ያልተነሳልህ ያልፈወሰ ቅን ስላይደለ ነው ማለታቸው ነው።
ጋር ተስማማ፣ ሰላም ይኖር፣ በዛ በጎን ታገኛለህ ማለታቸው መልካም ቃል አይደለም። በቃ አንተ መልካም ሰው አይደለም ከእግዚአብሔር ጋር ተጣልተህ አሉት። ግን ኢዮብ የታመመው ከእግዚአብሔር ጋር ተጣልተህ ነው አይደለም። የእግዚአብሔር ስራ በእሱ እንደገለጠ ነው። አንድ ሰው እስኪ አሜን ይበልስ። ሰይጣንና እግዚአብሔር በተወራረደው ነው ኢዮብ የታመመው። እኔ እተማመንበታለሁ አለ እግዚአብሔር በኢዮብ ላይ። አትተማመንም አለው። ላሳያው እግዚአብሔርና ሰይጣን አሲሶ በተጫወቱ ጨዋታ ኢዮብ ታሟል። ይኸውላችሁ ኢየሱስ ጌታ ነው። አሜን። አንተ ኢዮብን እኮ እንደዚህ ምድር ሁሉ ላይ ሰይጣን ሁሉ ሰው ቸክ አድርጓል። ሁሉ ሰው ፋራ ነው አለ። ሁሉ ሰው ነካክሻ ይቻለው ምንም የሚጠቅም ሰው ላንተ የለም። ግን አንድ ሰው አለ። ሁሉም ቸክ አድርጊያለሁ ግን ያልተነካ የሆነ አደገኛ የሆነ ሰው አለ ሲባል እግዚአብሔር ባሪያዬን ኢዮብን አይተሃል ሲል አዎ ራሱ ነው አለ። እና ምን አሰብክ ሲባል እኔ ሁሉ ሰው ቸክ አድርጊያለሁ ሁሉ ሰው እየተመታ ነው። ግን ኢዮብ ደግሞ በጣም የሚገርም ሰው ነው። እኔ እሱን ሊፈትን ቤቱን ሊበረብር ነበር፣ ዙሪያው ግን አጥራለሁ። አሜን። ማታ ካይ አሜን ነው። እዚህ አጥሩን አነሳለሁ፣ አንተ ሄድና ቼክ አድርግ። እንደዛ ብታረቆንማ ካንተ አንተ ይክዳል አስክዳለሁ አለ። በፍጹም ልጅ አይክደኝ ማለት እግዚአብሔር አስክዳለሁ። ይኸው አንድ ሰው ከኢዮብ ነበር ያለው። ኢዮብም አጥሩ ብቻ አንሳ፣ ጥበቃውን ከሌላው ብቻ አንሳ፣ ከዛ አንተ ይክዳል ሲባል አንተ ምን እንደምታረጋ ያለው ብሎ እግዚአብሔር አጥሩን ሲያነሳ ኢዮብ ጋር ገባ ሰይጣን። በአንድ ቀን ሰውነቱ ግመሎቹን፣ ፍየሎቹን፣ ልጆቹን ከሶስት ቀን በኋላ ሚስቱን ቻው በቃ እኔ ሌላ ግብቼ እኖራለሁ፣ አንተ በዚሁ ቀጥል፣ ከቻልክ እግዚአብሔር ሲረብና ሙት፣ እኔ ሌላ ግብቼ እኖራለሁ፣ ባርከኝ ነው ሌላልሽ ሄጅ አላት። ሄደች። ኢዮብ ብቻውን ቀረ ከነ በሽታው ለብዙ ጊዜ 42 ምዕራፍ እስከሚደርስ ድረስ 42 ምዕራፍ ላይ ኢዮብ በእግዚአብሔር ላይ ተነቀ። አሜን ነው። አሜን። ያልተዘጋ ምዕራፍ አላችሁ። የመጨረሻው ምዕራፋችሁ ታምራት ይሆናል። አሜን። ኳስ ጫውቱ ታውቃላችሁ። ሁለቱም አንድ ቡድን የመራ ሲሄድ መምራት የጀመረው ቡድን በጨዋታ ዓለም ላይ ተነካክ ውደቅ የሚባል ስልጣን አለ። ለተጫዋች ነበርኩ ነካ ውደቅ ይላል አሰልጣኙ። ገና በቃ የሚያስወድቅ አንድ ነገር የለም ባይዘው ጨዋታ ዓለም ላይ ይሄንን ሰዓት ይወስዳል። አንድ ጎል ካስገባ የተከላከሉ ሌላ ጎል እንዳያስገቡ የተከላከሉ ምን ያደርጋሉ? ይወድቃል። ዝም ብሎ ይወድቃል። በረኛ ኳስ ተቀብሎ 2 ደቂቃ ስተኛ ላያችሁ ሰዓትን ፍጅ ይላል። ሰዓት መፍጨት ይባላል። ደኛው ደግሞ ያችን ሰዓት ያየ አናሱካ ያ በእናንተ ህይወት ላይ ያለቀ ያለው ሰዓት ያየ ሰማይ ያለ አንድ ሰው አሜን ይበል። ደኛው ያይና ይዛል 7 ደቂቃ 8 ደቂቃ 10 ደቂቃ 11 ደቂቃ ምናምን የተባከነ ሰዓት ይልና እነዛ ሁሉ በቃ እየወደቁ የተነሱ በቃ የኛ ሰዓት ጨርሰናል ሲባል 11 ደቂቃ ሰጥቻለሁ ስል ሌላ ቡድን መነሳት ይጀምራል። እኔ ዛሬ ትንቢታዊ ቃል አለኝ። የተባከነ ሰዓታችሁ ላይ ተጨማሪ ሰዓት አላችሁ። መልሳችሁ መራመድ ትችላላችሁ። አለቀ። ጠላት ካለበት ተነስቶ መራመድ ሰው አለ። ያ ሰው ነኝ የሚል ሰው አሜን ይበልስ። የተባከነው በ5 ደቂቃ በ10 ደቂቃ ላይ ማሸነፍ ይችላል። አሜን አሜን። የጠላትን መከላከል ታልፋለህ በኢየሱስ። የሆነ ድምፅ ሲመጣ የሆነ ቃል ሲመጣ ወዲያው ነቃ ማለት መቻል አለብህ። ኢየሱስ ጌታ ነው። እነዚህ ሰዎች አይናቸው የሚያያቸው ሰዎች ወይ እግር የሌለው ወይ እጅ የሌለው ወይ ጉልበት አቅም የሌለው ሰው አጠገቡ ላይ አለ። ያሉ ሰዎች ናቸው ኢየሱስ መሆኑን የነገሩት። ይኸውልህ ምንም ስላለ አትከለክልም፣ ምንም ስለሌለ ደግሞ አትከለክልም። አልገባህም? አይን ያላቸው ቁጭ ያለው ኢየሱስን ያልተገናኙ ሰዎች አሉ። እነዚህ ሰዎች ግን እንደዚህ ያሉት ይሄ ያለፈ ያለው የዳዊት ልጅ ወደ ኢየሱስ መምጣት ያልቻሉ ሰዎች ናቸው። እነዚህ ሰዎች ኢየሱስ ወዳለበት መሄድ ያልቻሉ ስለ ኢየሱስ ሰምቷል፣ ግን መሄድ ያቃታቸው የሚመራ ሰው ያጡ ሰዎች ተነሱና ማነው ሲባል ግርግር አለ፣ ኮቴ አለ፣ ጫጫታ አለ፣ የሆነ መዝሙር አለ፣ ብቻ የሆነ ሽታ አለ። ቢካላት ያዳባ የሆነ ሽታ ሲገባ ጠየቁት። የዳዊት ልጅ ነው ሲባል ተነሱና የዳዊት ልጅ ሆይ ማረን ብሎ አብዝቶ ጮሁ ይላል። ምን አደረገው? አብዝቶ ጮሁ። አብዝቶ መጮህ ላይ ነው። አብዝቶ መጮህ ላይ ነው። አብዝቶ መጸለይ ላይ፣ አብዝቶ መከተል ላይ፣ አብዝቶ ማምለክ ላይ። ይኸውላችሁ በረከታችን ያለው በምታይና በሚሰማ ነገር ውስጥ ነው ያለው። መንፈስ ራሱ ቢመጣል ባለ እንቅስቃሴ ላይ ነው። ዝም ብለህ ቁጭ በል። መልአኩ ገብርኤል መጥቶ በአንተ ህይወት ላይ ጠብታ ካመጣ ግደለኝ። እሱ ጸጥ በል። ኢየሱስ መጥቶ አንዳች ነገር ካረጋ እኔ አገልግሎት አቆማለሁ። አያደርግልህም። ልብን ክፈት ይላል። ምን አድርገህ? ልብን ክፈት
ከውጪ ሰውነት ጋር ከውጪ ገጽታ ጋር አይደለም ጉዳይ ያለው። ልብን ምን አድርግ? ክፈት። ልብን ክፈትና ልግባ። አልከፍትም ሙሉ መፍታለህ። አልከፍትም ካልክ ምንም አያደርግልህ። ምንም አንተን አያስጨንቅም። ዋው ለብሎ ማከፍቶ ነው ያምላክ ይቻላል ምናምን አይልም። ችግር የለውም። ወደ የሚከፍት ጋር ሰው ጋር ይሄዳል። አሜን ነው። አሜን። ወደ የሚከፍት ሰው ጋር ይሄድና ከሱ ጋር እራት በላለሁ ይላል። ችግርን ይጋራለሁ ይላል። ይፈውሳለሁ ይላል። አድናለሁ ይላል። አንድ ሰው አሜን ይበለስ። ሃሌሉያ። ከሳሳ አብዝቶ ሲጮህ ኢየሱስ ቆመ። አንተ ኢየሱስ እየጮህ ያለ አልፈም እያለፈ ነው ግን አያልፍም። አጠገብ ያለው ጨብጥና እያለፈ ነው ግን አያልፍም በሉት። የሚያልፍ ይመስላል ግን ወደ አንተ ነው በሉት። እቅድ ካንተ ጋር ነው በሉት። ፕሮግራሙ ካንተ ጋር ነው በሉት። እያለፈ ነው ግን አያልፈኝም በሉ በጌታ። አንድ ሰው አሜን ይበለስ። ለአንዳንድ ሰው እኮ ኢየሱስ ሰው ነው፣ ለእኔ ግን ጌታ ነው። ለአንዳንድ ሰው እኮ ኢየሱስ የሆነ ነቢይ ነው፣ ለእኔ ግን አባቴ ነው። ለአንዳንድ ሰው እኮ ኢየሱስ ምንም ነው፣ ለእኔ ግን ዋናዬ ነው። አሜን በሉ ባካችሁ። ኢየሱስን በተቀበልከው መምህር ላሉት መምህር ነው፣ ጌታ ላሉት ጌታ ነው፣ ነቢይ ላሉት ነቢይ ነው፣ መድኃኒት ላሉት መድኃኒት ነው። አንተ ምንም አይደለም ላሉት ምንም ነው አይደለም። ኢየሱስ ገብቶሃል? ማንን አስገድደዋል? ኢየሱስ አንቀበልም ያሉትን ምን አድርጓል? አላስገደዳቸውም። ሌላ ባሻና ባታካላዳና ባህዴና ባ ከበራል በቶላቸውና በርበር በኢየሱስ። ስለዚህ ሰዎቹ ደግሞ ዝም እንድሉ ምን አደረጉ ይላል? ከሰጧቸው ይላል። አንተን አይመለከትም እየሄደ ነው ዘመን ምናምን ብሎ ያው ፌመስ ሰዎች አጠገብ ላይ ጋዜጦችና አራጋቢ ሰዎች አሉ። እነዚህ ሰዎች አሉ እና አያሳልፉ ዝም ብሎ እኮ የሚያራግቡት አያገባቸው እኮ ዝም ብሎ በቃ ዝም ብሎ አንተ ምን ድረስ ታንተበል አንተ ለምሳ ታሰማ አንተ አይጉር ነህ አንካሳ ነህ ኢየሱስ አንተ ጋር አይደለም የመጣው ምናምን። ኢየሱስ ደግሞ ጆሮ ላይ ገባ። የዳዊት ልጅ የሚል የአሳሳይ ሰው ድምፅ ጆሮ ላይ ገብቷል። የጮኻችሁ የመጣችሁ ሰዎች ድምፃችሁ ወደ ኢየሱስ ደርሷል። የተቸገረ ሰው ድምፅ ኢየሱስ ሰማ። የህመምተኛ ሰው ድምፅ ኢየሱስ ሰማና ቆም አለ። አይ አምጦልኝ አለ። ዛሬ በኢየሱስም ካለበት እየተገፋ ካለበት ትጠራለህ። ለክብር ትጠራለህ። ለቅባት ትጠራለህ። ልትፈወስ ትጠራለህ። ልትገድል ትጠራለህ። አንድ ሰው የከልካዮችን ድምፅ አልፎ ለምን ሰው አሜን ይበል። እያዩ አልፎ መጡ። ኢየሱስ ከመጣ በኋላ ምንም ማድረግ አይቻልም። ኢየሱስ አይዞህ የሚገርም ነው። በጣም ነው የሚያሳፍራቸው። አንተ ኢየሱስ ዘኬዎስን መንገድ አገኘ። ይሄደ እኮ ከሚሄድበት ኢየሱስ ተመለሰ። ዘኬዎስ ጋር ፕሮግራም የለውም እኮ ኢየሱስ ይሄደ ነው። ግን ድንጋይ እንጨት ላይ የነበረው ሰው ያገኘና ወደኋላ ወደ ቤቱ ተመለሰ። ጌታ ኢየሱስ አንተ ምን አይነት ጌታ ነው ባካችሁ! ዛሬ አልፎ የሚሄዱ በረከቶች ወደ ቤታቸው ይመለስ። ለሆነ ሰው ሰንበት የሚመጣው ቃል ተቀበል፣ ወደ ቤት ይገባል። ራዳና ሰካላዳና ማለት አንድ ሰው አሜን ይበለስ። ከነ ጥያቄ ከነ ችግር በኢትዮጵያ ምድር ላይ መቀመጥ አይችልም። አንድ ሰው ባካችሁ ጮኻችሁ አሜን ብላችሁ ተቀበሉ። ስለዚህ ጮሁ ይላል። አብዝቶ መጮህ አያችሁ። ትንቢተ ኤርምያስ ምዕራፍ 33 ላይ ከቁጥር 3 ጀምራችሁ ስትመለከቱ ኤርምያስ በኮበር ወንዝ ላይ በእስር ቤት በግዞት ቤት ላይ ታስሮ ባለበት ሰዓት ላይ ወንጌል ሰብኮ ትንቢት ተናግሮ ነው የታሰረው። ወንጀል ሰርቶ አይደለም። ለአንድ ንጉሥ ሪል የሆነ መልእክት ነግሮ አሰሩት፣ ጉድጓድ ውስጥ ጣሉት። እዛ ባለበት ላይ እግዚአብሔር ዋስ ይዞ ይመጣል ሲባል ሁለተኛ ጊዜ የእግዚአብሔር ድምፅ ወደ ኤርምያስ እንዲህ ሲል መጣ ይላል። እግዚአብሔር ሲመጣ ውጣ የሚል ይመስላል አይደለም። ስንቅ ይዞ መምጣት ፈንታ፣ ዋስ ይዞ መምጣት ፈንታ፣ ራሱ መፍታት ፈንታ እንደዚያ ነው ወደ ነጩ። ባካችን ለአንድ ሰው ዛሬ የሚጮኸው ሰው ካለ የሚፈታ ነገር አለ፣ የሚከፈት በር አለ፣ የሚሆንለት ታላቅ ነገር አለ። አንድ ሰው አሜን ይበለስ። ጩኸት አታቁሙ። አሁን ሰይጣን ከኛ ላይ የወሰደው የሆነ ማዕረግ አለ። ድሮ ሰው ሁሉ 9 ሰዓት ሌሊት ይጸልያል። ድሮ 90ዎች ላይ ሁሉ ቤት ላይ ጩኸት አለ። ቱይ ቡይ ቢ የሚል ጩኸት አለ። አሁን የለም። ሁሉ ሰው ዜሮ ገብቶ ደክሞ ከማለዳው 4 ሰዓት ነው ሱቁን የሚከፍተው። በእንተ ይበታል
የለም፣ ጩኸት የለም። ለምሳሌ ናይጄሪያ ከዛሬ ከ40 ዓመት በፊት የመጨረሻ ደሃ ሀገር ነበረች። እነ ጆሹዋ ስነሳ ነው ከተማይቱ የበለጸገችው። አሜን በሉ ግድ። ስለዚህ ኢየሱስ ወደ ከያዕቆ ሲወጣ እነዚህ ሰዎች ጮሁ፣ ተከተሉ አሉና ኢየሱስ ድምፃቸው ሰማና ቆመና ጠራቸው። ምን እንዳደርግላችሁ ትፈልጋላችሁ ብሎ ጠይቃቸው። ኢየሱስ ምን አደርግላችሁ ዘንድ ትወዳላችሁ ስል እኛ ይዘናል። አንዳንድ ሰው ፍላጎቱን አይናገርም። ደስ ያለን ጸልይ ምን ሆናችሁ እንዴ? እኔ መቼ አንተ ፍላጎታችሁ ለጌታም ለእግዚአብሔርም ሰው መናገር መቻል አለባችሁ። ባይሰው ከነቢይና ከዶክተር አይደበቅም። አሜን በሉ። ዶክተር ጋር አይደል ዝም ብለህ አክመኝ ብትል ያክማ ትነግረዋለህ እኮ ነቢይ እግዚአብሔር ይባረከው። አንዳንዱ በመንፈስ አውቆ ብዙ ነገሩን ይነግራል። ዶክተር የፈለገ ስፔሻሊስት ብሎ ለካርድ 1000 ብር አውጥተህ ዶክተር ይቸክ ያደርጋል ተብሎ 2000 ብር ከፍለህ ገብተህ ራሱ ነው የጠየቀው። ምንድን ነው ኧረ ሁሉም ከፍዬ ገብቼ አታውቅም ለችግርን ብትል ያክማ አያክምም። ህጉ አይፈቅድም። ሚሊዮን ከፈልኩ ዝም ብለህ አክመኝ ይወቅ በሽታም ብትል ያውቃል። ተራ ነቢይ ግን እዛ ተራራ ስር ላይ 3 ቀን ያደረ የተራበ ግራ የተጋባው ሸፋፋ ጫማ ያደረገው የተቀደደ ሱሪ የለበሰው ስትመጣ እንደዚህ ላይ የሰራዊት ጌታ እግዚአብሔር እንደዚህ ይልሃል። ያለ ጓዳ ላይ ያለ ያያል። አሜን በል። ኪስ ላይ ያለው ያያል። አሜን በል። ከሰማይ የሚቀበለው ኃይል አለ። አሜን። እግዚአብሔርን ጸጋ፣ እግዚአብሔርን ክብር፣ የኢየሱስን ቅባት ተራርጋችሁ አትመልከቱ። ምናጣበት ጊዜ አለ። የእግዚአብሔር ሰዎች ምናጣበት ጊዜ አለ።